ሰላም ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ ያልኩኝ ዛሬም በምርጥ ቪዲዮ መጥቼላችኋለሁ። እናንተም ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ ያልኩኝ ወደ ቪዲዮ ወስዳችኋለሁ። ሁለት ነገር ብቻ መረጠጥ፣ ፍቅር፣ እምነት፣ ሰላም፣ ውበት፣ ጥበብ፣ ጤና። በጣም ከባድ ምርጫ ነው። እኔ ሰላምና ጤናን እመርጣለሁ። ተቀይረን ምናምን እንዳይመስላችሁ አልተቀየርም። ለማን ግን ምን መሆን እንዳለብን ገብቶናል። አራሊለ አይብሪልን ወዴት ነው? አራ ይመች ብቻ የምር በፈጣሪ ስም ግን በዚህ ከቀጠለ ብቻ ያስፈራል የምር። ስማ ቤል ይሄ ቪዲዮ ስንት ላይ ካገኘ ከቤት ትወጣልኛለህ ማለት ታባረኝ? 250 በነገራችን ላይ ይሄ ቪዲዮ ማለት ነው ይሄን ቪዲዮ እስከምሰራላችሁ ድረስ 650,000 ገብቷል ማለት ወዴት ይሄን እንደሆነ ነው አይገባኝም። ማለት የክፋት ጊዜ የምን ጊዜ ሙሉ አካውንቱን ገብታችሁ ብታዩት ይሄው እንደምታዩት እንትን የለም ይሄን አይደለም በቃ ከ1 ሚሊዮን ራሱ ያለፈ የለም። ይሄንን ግን ይውል አያበሻ የሚገርም ነገር ነው። ብቻ ለነሱ አባትና ልጅ ናቸው። ያው ለነሱ የሆነ ትሬንድ ነገር ነው ቫይራል ወጥቶላቸዋል። ለነሱ ጥሩ ነው። እኛ አበሾች እንለያለን ማለት ለክፋት ላይ እንተባበራለን ይመስለኛል። ግን ለጥሩ ምን እንተባበራለን። ግን ይሄ ተለየብኝ የምሬ ነው ሙላችሁና ኢትዮጵያ ያለውኝ አይደለም ዘመድ መሆናችንን ብርህ የሚባል ልጅ ይወለድ ይፈጠር በህይወት ይኑር አይኑር እማታውቁ ሰዎች አሁን ከዚህ ከመጣ በኋላ ምንድነው ዘመድ ነን እኮ ምናምን እና እኔ ምን አገባኝ? እውነቴን እኮ እኔ አሁን ምን ይሰራልኛል? ድሮ ነበር ባውቃችሁ ደስ የሚል እውነቴን ነው። እኔ ለምን እኔ እኮ ታጣባሽና እኔ ለምን እንደሆነ ዘመድ በጣም የማላቀውን ሰው ማወቅ የምፈልገው እስከ 2016 ነበር። ይሄን 3 አመት ምን እንዳስነኩኝ ምን እንደነካኝ አላቅም። በቃ ሰው አልፈልግም። እናንተ እኮ በጣም ጥሩ ሰው ናችሁ፣ ባትሆኑም ናችሁ ልበላችሁ። ኢትዮጵያ ያለው እኮ እኔ መወለዴን እኮ አይደለም የእናንተ አጎት ወይም እናቴ የእናንተ አክስት ወይም አባቴ የእናንተ አጎት እኔም መውለዱን ራሱ እናቴ እኔም መውለዷን አታውቁም ነበር። አሁን ቤት ዝምድናውን ቆጥራችሁ መጣችሁ ነው። እኔ እዚህ አይሰራም። እኔ እዚህ እያለሁ ዝምድና አልቀበልም። ምክንያቱም አይምሮ ይከርቧል። ይሄ በሄ ነው ብትሉኝ ዝም ብዬ አዎ ስለሆነ እምላችሁ ኢትዮጵያ ሄጄ ምናልባት አይምሮ ከተመለሰ አረጋግቼ ኳልኩሌተር መትቼ ቤት እንደምመጡ የዛኔ እንዛመዳለን። አሁን ኖ ማያዋጥ። በነገራችን ላይ ይሄ ልጅ ጭንቅላቱ በጣም ይለያልና አሁን ሰሞኑን ታስሯል የሚባል ነገር አለና ያው እግዚአብሔር ይፍታው በሰላም ወደ ሀገሩ ይመልሰው እንላለን። በጣም ምርጥ ልጅና አነጋገሮቹ ሁሉም በቃ ጣፋጭ ናቸው ማለት ይቻላል። ጽጌ ሮያል ሰሞኑን የሰራችው ቪዲዮ በጣም አነጋጋሪ ሆኗል። ግን እኔ የምላችሁ ነገር ይሄ ሁላችንም እያየን ያደግነው ነገር ስለሆነ የሚገርም ነው። ቪዲዮና መልሼ የእሷን ባላመጣም ሌላ የእሷ መሳይ ተገኝታለች ሶሻል ሚዲያ ላይ በጣም ሲዘዋወር አይንችም። እስኪ እሱ ልጋብዛችሁና የጽጌም ያው የእሷንም እናወራበታለን። የቆለኛ በሬ ቀንዱ ዴፋ ነብዩን የነካ ባፍንጫው ይደፋ። አራቶ ነብዩ 10 5 ማንም ይሰጠኛል እኔ ተነብዩ 50 አምሮኛል። አራቶ ነብዩ ላንተ ብሯ ነው ወይ እንዲሽር ጉዱ አባቴ ይሰጣል ፍየል ተነቀንዱ። አተው ነብዩ ምን ማለት ነው? የነማን ጸባይ ልታመጣው ነው? ሳሙ ባይል ክልብ ይወድዲያት አንተ ሌላ ግዛኔ ልሰዲያት። አራቶ አንተዬ ምቀኝነት የለው በሰው ክፉ አይሰራ። አንድ እንጀራ ቢሆን ብቻውን አይበላ። አብራራ ሸበርዬ ድሮ ቀይ ነበርክ ምን አጠቆረክ? ባልታጠበ እጃቸውን እየነካኩ ተመናራተው ሸበረው ጭጫመና ያድርግም ካኪ ምነው ባደረገ አስመጭና ላኪ። ማለት እንዳልኳችሁ የኛው ሁላችንም እያየን ያደግነው ነገር ስለሆነ ምንም የተለየ ነገር የለም። መግለጫ ላሊበላ ጋር ምንም የሚያገናኙ ነገር አልነበረም። ማለት በላሊበላ ተብሎ ይጠሩ እንጂ ምንም ከሱ ጋር የሚያያዝ ነገር አልነበረም። እንደ ብሔርም አይደለም ይሄ ነገር። ብቻ እንደዚህ ስለምኑ ሁላችንም እያየን ነው። ለምን እንደዚህ እንዳጋነናችሁት አልገባኝም። ብቻ ይሁንና ልጅቷ ይቅርታ ጠይቃለች። በቅዱስ ላሊበላ ስም ይቅርታ ጠይቃለሁኝ።
አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረግኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረግኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ። ቲክቶከሮች እነዚህ የሶሻል ሚዲያ ኢንፍሉዌንሰር ነን የሚሉትን ሰዎች ወሬ ሰምተሽ ይቅርታ መጠየቅሽ ጥሩ ነው ላንቺ። ግን ያጠፋሽው ነገር እስካሁን አልታየም። ብቻ ጎበዝ ነሽ፣ ቀጥይበት፣ ጠንካራ ነሽ እንላለን። በርቺ፣ ካንቺ ጋር ነን። ቆይ አንተ መስተፋቅር ምን ያደርግልሃል? በቃ ፒክአፕ ላይ ተጠቀም እስኪ እንደ ዘመናዊ ሰው። ሲሆን ነሽ ወይ የፍቅርሽ እሳት ልቤን አቃጠለው በላት። በቃ ባንዴ ነው የምትሞተው። በቃ ዲያስፖራ ናት፣ አማርኛ አትችልም። እንግሊዘኛ ከየት አምጥቼ ላውራትሽ? ተማር ስትባል ክፋት መሰለህ። አሁን ዞረ እኛ ላይ በቃ ይሄንን ሙዝ አንድ ታገምጣታለህ። ከዚያ አንተው ነች። ኧረ መስተፋቅር በኋላ ይሄኛው ሙዝ ትበለዋለሽ ነው የምትለኝ? ያው ፈረንጅ ናት መቼም ታውቃለህ። ኧረ ተው ሰለሞን፣ ባልጋታ ባልገኝ ተው። ግን ተው የገዛ አባቶች ዝም ያሉ እኔ ሰላም ይመጣ ሆነ እኮ ለምንድን ነው ዝም ያሉት? እነሱ የራቁት ቪዲዮ ተይዞባቸዋል። አትክፈለኝ፣ በቃ አትደውል። አማ እኮ ያረገኝ እንዴ ከማን ጋር ነው የምትደረቋት? አንዱ እኮ ነው ደውሎ የሚያደርቀኝ። በእናትህ እኔ የምለው የድሮ አባቶች ጀግና ነበሩ። ያሁኖቹ ቆይ ሐናና ቀያፋ ደግሞ ተወለዱ እንዴ? ሙዝ ከየት መጣ? በእናት ሰላቢ ቆይ እንዳትበለው ተፈልጎ ነው። በትያስ ካልጅ ያለው አትላጠው። የራሳችሁን እየበላችሁ ታዲያ እኔ በረሃብ ልሙት? ምን? እሺ ኦኬ። ሙዙ መስተፋቅር አለው። ሶሊ ወይኔ ስማ ሰላቢ ቆይ ቦሳ እንዴ ሰው ልላናገር ሲሆን ላይ እንዴ የፍቅሬ እሳት ልብህን አቃጠለው። ኧረ ቦስ የሆነ መፍትሄ ነገር ፈልግ። ማርከሻ የለው። ስማ ማርከሻ የሚለው እና ከሰሊ ማንን ነው የምትወደው? ምን ጥያቄ አለው? ሰልዬ ወይኔ በትያስ ካጨከነ ገብቶለታል ሰሊ። ኧረ በቃ ጸበል እናስጠምቀው። ጸበል ሰላቢው ኧረ ተመቸኝ በጣም። በነገራችን ላይ ይሄ ልጅ የሚሰራቸው ቪዲዮ ሁሉ የምር ከልብ አይታችሁት ከሆነ ሁሉም አስተማሪ ናቸው። በቃ ሁሉም አስተማሪ በቃ ማለት ሰይጣን እሱ ጋር አይን አውጥቶ መጣ እንጂ ያንዳንዱ የሚሰራቸው ነገሮች በቃ አለ አይደል ካስተዋል ነው። ለዛሬ ያመጣሁላችሁ ቪዲዮዎች እነዚህ ነበሩ። በቀጣይ እስከምንገናኝ ድረስ ላይክ እና ሰብስክራይብ፣ ኮመንት ማድረግ እንዳትረሱ እያልኩኝ መልካም ቆይታ። ባይ ባይ።